ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ ፕሬዚዳንት ትራምፕ ያወጧቸው ኢትዮጵያውያንን የሚመለከቱ 4 የኢሚግሬሽን ውሳኔዎች በሚል ይዞት የወጣውን መረጃ ታደምጣላችሁ፣ እንመለስበታለን። ሌላኛው ዜናችን በኤአይ ስም የሚወሰደው የቢሊዮን ዶላሮች ብድር ገደብ አልፎ የዓለማችንን ግዙፍ የቴክኖሎጂ ኩባንያዎችና የፋይናንስ ገበያውን ለአደጋ አጋልጧል ተባለ። ይህንን በተመለከተ ሮይተርስ ይዞት የወጣውን ዘርዘር ያለ ዘገባ ይዘንላችኋል። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሜሪካ የሚኖሩና ወደ አሜሪካ ለመጓዝ የሚያቅዱ ኢትዮጵያውያንን ቀጥተኛ ስጋት ውስጥ የከተቱ የትራምፕ አስተዳደር 4 አበይት ውሳኔዎች ይፋ ሆነዋል። ፕሬዚዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ዋነኛ አጀንዳ አድርገውት የነበረውን የስደተኞችና ጥገኝነት ጠያቂዎች ጉዳይ ወደ ተግባር በመቀየር በስልጣን ዘመናቸው የኢሚግሬሽን ሕግ አስከባሪዎችን አቅም ማጠናከርን ጨምሮ በርካታ ጥብቅ መመሪያዎችን አውጥተዋል። የኢሚግሬሽን ኃላፊዎች በወሰዷቸው የኃይል እርምጃዎችና ወንጀለኞች ናቸው ያሏቸው ስደተኞች ወደ አፍሪካና ሌሎች አካባቢዎች በማባረራቸው ምክንያት ከሰብአዊ መብት ተሟጋቾች ከፍተኛ ተቃውሞ ሲገጥማቸው ቢቆይም አዲሶቹ ውሳኔዎች ግን ከተራ ስደተኞች አልፈው ተማሪዎችን፣ ጎብኚዎችንና አሜሪካ ውስጥ የሚወለዱ ህፃናትን ጭምር የሚነካ ሆነዋል። የመጀመሪያውና ትልቁ ውሳኔ በቪዛ ቅድመ ሁኔታዎች ላይ የተጣለው ከባድ ገደብ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ለንግድና ለቱሪዝም ቪዛ የሚያመለክቱ ሰዎች ከቪዛ ጊዜያቸው በላይ እንዳይቆዩ ለመከልከል በሚል ከ5,000 እስከ 20,000 ዶላር የሚደርስ ገንዘብ በማስያዣነት ሊጠይቅ እንደሚችል አስታውቋል። ተጓዦች በተሰጣቸው ጊዜ ከተመለሱ ገንዘቡ የሚመለሰላቸው ቢሆንም ቀደም ሲል በኢትዮጵያ የሚገኘው የአሜሪካ ኤምባሲ ለኢትዮጵያውያን ይሰጥ የነበረውን የ2 ዓመትና ባለብዙ መግቢያ ቪዛ ወደ 3 ወርና ለአንድ ጊዜ ብቻ የሚያገለግል አድርጎ ማሳጠሩ ይታወሳል። በተጨማሪም አስተዳደሩ እንደ ኤርትራ፣ ሶማሊያና ሱዳን ባሉ ሀገራት ላይ የጣለው ሙሉ የጉዞ ክልከላ እንደተጠበቀ ሆኖ አዲሱ የገንዘብ ማስያዣ ደንብ በቋሚነት እንደሚተገበር ተገልጿል። ሁለተኛውና ብዙዎችን ያሰጋው ውሳኔ ደግሞ ከ5,000 በላይ ኢትዮጵያውያን አሜሪካ ውስጥ ህጋዊ የመኖርና የመስራት መብት አግኝተውበት የነበረው ጊዜያዊ የጥገኝነት ከለላ TPS እንዲቋረጥ መደረጉ ነው። ይህ በቀድሞ ፕሬዚዳንት ጆ ባይደን አስተዳደር ለኢትዮጵያውያን ተሰጥቶ የነበረው ከለላ በአገር ውስጥ ደህንነት መስሪያ ቤት ውሳኔ እንዲሻር ከተደረገ በኋላ ጉዳዩ ፍርድ ቤት ደርሶ ታግዶ ቆይቶ ነበር። ነገር ግን የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን ውሳኔውን አግዶት የነበረውን እገዛ በማንሳታቸውና የአሜሪካ ጠቅላይ ፍርድ ቤትም ተመሳሳይ ውሳኔዎችን በመደገፉ በሺዎች የሚቆጠሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ወይም ቋሚ የመኖሪያ ፍቃድ እንዲያመቻቹ የሚያስገድድ ከባድ አደጋ ደቅኖባቸዋል። ሶስተኛው ውሳኔ በአሜሪካ ግዛት ውስጥ በመወለድ የሚገኝን የዜግነት መብትን ለማስቀረት የተደረገውን ጥረት ይመለከታል። የአሜሪካ ጠቅላይ ፍርድ ቤት አብላጫ ዳኞች ሰነድ አልባ ስደተኞች አሜሪካ ውስጥ የሚወልዷቸው ህጻናት ዜግነት የማግኘት መብታቸውን ለማገድ የቀረበውን ጥያቄ ውድቅ ቢያደርጉትም ትራምፕ ግን አዳዲስ መመሪያዎችን አስተላልፈዋል። እነዚህ መመሪያዎች አሜሪካዊ ያልሆኑ ሰዎች ልጆቻቸው ዜግነት የሚያገኙበትን አሰራር የሚጠይቁ ሲሆን በተለይም ነፍሰ ጡር ሴቶች ወደ አሜሪካ ሄደው በመውለድ ልጆቻቸው ዜግነት የሚያገኙበትን ሁኔታ ሙሉ በሙሉ ለማስቀረት ያለሙ ናቸው። አራተኛውና የመጨረሻው ውሳኔ የውጭ ሀገራት ተማሪዎችን የቪዛ ደንብ በእጅጉ ያጠበቀ ነው። በቅርቡ ይፋ በሆነውና መተግበር በሚጀምረው አዲሱ ፖሊሲ መሰረት የኤፍ1 እና ጄ1 ቪዛ ያላቸው ተማሪዎች ያለ ፍርድ ቤት መንግስት ፈቃድ ከ4 ዓመት በላይ በአሜሪካ መቆየት አይችሉም። ቀድሞ የነበረው ከፍተኛ የትምህርት ተቋማት ቪዛ የማራዘም ስልጣን የተወሰደ ሲሆን ትምህርታቸውን የጨረሱ ተማሪዎችም ቢሆኑ በተሰጣቸው በ30 ቀናት ውስጥ አገሪቱን ለቀው መውጣት አለባቸው። አለዚያም ተጨማሪ 60 ቀናት ለማግኘት የቪዛ አይነታቸውን መቀየር ይኖርባቸዋል። በሌላ ዜና በዓለም አቀፍ አርቲፊሻል ኢንተለጀንስ ወይም ኤአይን ለማስፋፋት በሚደረገው የሞት ሽረት ፍክክር ውስጥ እንደ አሜዞን እና አልፋቤት ያሉ ግዙፍ ተቋማት ቢሊዮን ዶላሮችን በብድር ለመሰብሰብ የዕዳ ሰነዶችን ወደ ገበያ እያፈሰሱ ይገኛሉ። ነገር ግን አሁን ላይ እነዚህም የብድር ሰነዶች የሚገዙ ባለሀብቶች በቃን ማለት መጀመራቸውና ለሚሰጡት ብድር ከፍተኛ የወለድ ክፍያ መጠየቅ መጀመራቸው የገንዘብ ዓለሙን አስደንግጧል። ታሪኩ እንዲህ ነው። ከዚህ ቀደም እነዚህ ኩባንያዎች ጠንካራ አቅም ስለነበራቸው በዝቅተኛ ወለድ በቀላሉ ብድር ያገኙ ነበር። ነገር ግን በያዝነው የ2026 ዓመት ብቻ ለኤአይ የተወሰደው ብድር $220 ቢሊዮን ደርሷል። ይህም
ባለፈው ዓመት ከነበረው 12.5 ቢሊዮን ዶላር ጋር ሲነጻጸር የ207 ቢሊዮን ዶላር እጅግ አስደናቂ ጭማሪ ያሳያል። የዚሁ ዋናው ጉዳትና የጎንዮሽ ጉዳት ደግሞ የቴክኖሎጂ ኩባንያዎቹ ብድር በብድር ላይ ሲደራረቡ አበዳሪዎቹ ስጋቱ ጨምሯል በማለት ከበፊቱ እጥፍ የሚጠጋ ከፍተኛ የወለድ ክፍያ እንዲከፈላቸው ማስገደዳቸው ነው። ለአብነት ያህል አሜዞንና አልፋቤት አበዳሪዎችን ለመሳብ ሲሉ ከተለመደው በላይ ተጨማሪ የወለድ ማበልጸጊያ ለመክፈል ተገደዋል። ይህም ብድር ማግኘት ከበፊቱ የበለጠ ውድና አታካች አድርጎታል። ይህ ለውጥ የተከሰተው ትልልቅ አበዳሪዎችና የጡረታ ፈንዶች በአንድ ኩባንያ ላይ ሊኖራቸው የሚችለውን የብድር መጠን በሕግ ስለሚገድቡ ነው። የካፒታል ግሩፕ የፖርትፎሊዮ ኃላፊ ካረን ቾይ እንደሚሉት አበዳሪዎቹ ከንብረታቸው ከ2 እስከ 3 በመቶ ለአንድ ኩባንያ ማበደር አይፈቀድላቸውም። በዚሁ ምክንያት የወደፊቱ እርግጠኛ ያለመሆኑ ሁኔታ እያየለ መጥቷል። ኩባንያዎቹ ለኤአይ ውድድር የሚያስፈልጋቸውን ግዙፍ ወጪ በብድር ለመሸፈን በተደጋጋሚ ወደ ገበያ ሲመጡ አበዳሪዎች የሕግ ወሰን ላይ ስለሚደርሱና እስከ መቼ ነው ብድር የምንሰጠው ብለው መጠየቅ በመጀመራቸው የወደፊት የገበያ አቅጣጫ በፍርሃትና በእርግጠኝነት ማጣት የተሞላ ሆኗል። ይህ ሁኔታ በዓለም ኢኮኖሚ ላይ የሚያሳድረው ትልቅ ተጽዕኖና ውጤት ደግሞ ቀላል አይደለም። የቴክኖሎጂ ኩባንያዎች የብድር ወለድ ክፍያ መጠን መጨመር በአጠቃላይ የኢንቨስትመንት ገበያ ላይ ጫና እየፈጠረ ሲሆን የብድር ወጪያቸው በጨመረ ቁጥር የኤአይ ቴክኖሎጂ ውጤቶች ዋጋ ሊወደድ ወይም የኩባንያዎች የወደፊት ትርፋማነት ሊቀንስ ይችላል። የዲደብሊውኤስ የፋይናንስ ባለሙያ ጆርጅ ካትራቦ እንደሚሉት የባለሀብቶች ትዕግስት ገደብ እያገኘ ስለመጣ ለኤአይ የሚሰጠው ብድር ወሰን የለውም የሚለው አስተሳሰብ አብቅቶለታል። በመጨረሻም ይህ አዲስ ክስተት ትልቅ ማሰቢያና የዓይን መክፈቻ ይሆንልናል። የዓለማችን ግዙፍ የቴክኖሎጂ ኩባንያዎች በኤአይ ስም የሚያደርጉት ያልተገደበ የብድር ጉዞ እስከ መቼ ሊቀጥል ይችላል? የቴክኖሎጂውን እድገት ይቀሰቅሰው ይሆን ወይስ የፋይናንስ አረፋ ፈጥሮ ይፈነዳ ይሆን? ውድ ተመልካቾቻችን እናንተስ የዚህ ውድድር መጨረሻ ምን ሊሆን ይችላል ብላችሁ ታስባላችሁ? የራሳችሁን ግምትና መደምደሚያ ኮሜንት ላይ አስፍሩልን። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በኮንጎ ዲሞክራቲክ ሪፐብሊክ በፍጥነት እየተስፋፋ ያለው የኢቦላ ወረርሽኝ አሰቃቂ ደረጃ ላይ መድረሱ ተገለጸ። የተባበሩት መንግስታት ድርጅት ይፋ ባደረገው መረጃ መሰረት የሟቾች ቁጥር 2500 ማለፉን ተከትሎ ስጋቱ በፍጥነትና በስፋት እየጨመረ ይገኛል። ይህንን አስከፊ ወረርሽኝ ለመግታት የሚደረገውን ጥረት በአካባቢው ያለ የታጠቀ ቡድኖች ግጭት፣ የከፍተኛ ገንዘብ እጥረት እንዲሁም በጤና ሰራተኞችና ሕክምና ተቋማት ላይ የሚፈጸሙ ተከታታይ ጥቃቶች በከፍተኛ ሁኔታ አወሳስበውታል። የቫይረሱ ስርጭትና የሞት መጠን መጨመር እንደ ኢቦላ ያሉ ገዳይ በሽታዎችን ለመቆጣጠር የሚደረገውን የተቀናጀ የሕክምና ምላሽ ሙሉ በሙሉ ያስተጓጎለው ሲሆን ሁኔታው ከቁጥጥር ውጭ በመውጣቱ በሺዎች የሚቆጠሩ ንጹሐን ዜጎችን ሕይወት ለከፍተኛ አደጋ አጋልጧል። በሌላ ዜና በቁስራ ከተማ በተከበቡ የፍልስጤም መኖሪያ ቤቶች ውስጥ የእስራኤል ወታደሮች የሰዎችን የግል ንብረት ሆን ብለው ሲያወድሙና ሲወረውሩ የሚያሳይ አስደናቂ የቪዲዮ ቀረጻ ይፋ ሆኗል። በቪዲዮው ላይ የተመዘገበው ይህ ከባድ ድርጊት በስፍራው ባሉ ነዋሪዎች ላይ ያለውን ስነ ልቦናዊ ውጥረት ያባባሰው ሲሆን ወታደሮቹ የሚፈጸሙት ሊሆን የሚችሉ ህገወጥ ድርጊቶች በግልጽ ያሳያል። የቤት ንብረት ውድመቱ አስቀድሞ በችግር ውስጥ ያሉ በርካታ ቤተሰቦችን ለከፍተኛ መፈናቀልና ጭንቀት የዳረገ ሲሆን በተያዙት ግዛቶች ውስጥ ወታደራዊ ኃይሎች የሚያደርጉት አሰራርና የሰብአዊ መብቶች ጥሰት በዓለም አቀፍ ደረጃ ከፍተኛ ስጋትና ቁጣን ፈጥሯል። በሌላ ዜና አንድ የሩሲያ ባለሙያ በዩክሬን ጦርነት ምክንያት የሟቾች ቁጥር በአስደናቂ ሁኔታ መጨመሩን ተከትሎ ሊከሰት ስለሚችለው ከባድ ማህበራዊ ቀውስ አስቸኳይ ማስጠንቀቂያ ሰጡ። ይህ ስጋት ይፋ የሆነው የፕሬዝዳንት ቭላዲሚር ፑቲን ወታደራዊ ኃይሎች በዩክሬን ሲቪሎች ላይ የሚያደርሱትን ስቃይና ጥቃት አጠናክረው በቀጠሉበት ወቅት ነው። በተመሳሳይ ጊዜ የኬቭ ማለትም የዩክሬን ጦር ኃይሎች ጠንካራ የመልስ ማጥቃት እርምጃ በመውሰድ የሩሲያን ቁልፍ መሰረተ ልማቶች ማውደማቸው የግጭቱን ተጽዕኖ የበለጠ አወሳስቦታል። የሰው ህይወት እልቂትና የመሰረተ ልማት ውድመት መባባሱ በሁለቱም ሀገራት ማህበራዊና ኢኮኖሚያዊ ውጥረት እንዲያይል ማድረጉ ለብዙዎች አሳሳቢ ሆኗል። በሌላ ዜና በስዊድን ፋገርስታ በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ውስጥ በሰይፍ የተፈጸመ ድንገተኛ ጥቃት በርካታ ሰዎችን በማቁሰሉ አካባቢውን ለአስደንጋጭ ድንጋጤ ዳርጎታል። የጥቃቱ ዜና እንደተሰማ የአካባቢው የጸጥታ አባላትና ባለስልጣናት ፈጣን ምላሽ በመስጠት ወደ ስፍራው ያመሩ ሲሆን በድርጊቱ ላይ ቀጥተኛ ተሳትፎ እንዳለው የተጠረጠረ አንድ ግለሰብ ወዲያውኑ በቁጥጥር ስር ውለዋል። የመንግስት አካላት የደረሰውን የጉዳት ሙሉ መጠንና የዚህ አሰቃቂ ጥቃት መንስኤ ምን እንደሆነ በአሁኑ ወቅት በጥልቀት እየመረመሩት ይገኛሉ። በትምህርት ገበታ ላይ ባሉ ተማሪዎች ላይ የተፈጸመው ይህ አደጋ በወላጆችና በአካባቢው ማህበረሰብ ዘንድ ከፍተኛ ስጋትና የደህንነት ስሜት እንዲፈጠር አድርጓል። በመጨረሻም ዩክሬን በሩሲያ ኡራል ክልል ውስጥ የሚገኝ ትልቅ የነዳጅ ማጣሪያ ላይ ያካሄደችውን የድሮን ጥቃት በተሳካ ሁኔታ መፈጸሟን ይፋ አድርጋለች። ይህ ጥቃት
የኪየቭ ማለትም የዩክሬን ጦር በሩሲያ የኃይልና የነዳጅ መሰረተ ልማቶች ላይ ያካሄደ ያለው የላቀ ዘመቻ አካል ሲሆን ዓላማውም የሞስኮን የነዳጅ ወጪ ንግድ ኤክስፖርትና የሀገሪቱን የነዳጅ ማምረት አቅም በከፍተኛ ደረጃ ሽባ ማድረግ ነው። በጥቃቱ ምክንያት በነዳጅ ማጣሪያው ላይ የደረሰው ውድመት ሩሲያ ለጦርነቱ የምታወጣውን የፋይናንስ አቅም የሚያዳክም ሲሆን በዓለም አቀፍ የነዳጅ ገበያና በወታደራዊ እንቅስቃሴዎች ላይም ቀጥተኛ ተጽዕኖ ማሳደሩ አሳሳቢነቱን ጨምሮታል።